አንፎርቹኔትሊ ኳስ ውለታ ቢስ ነች። 10 ዓመት በአንድ ክለብ ኢፌክቲቭ ሆነህ ትሮፊዎችን እያነሳ በጣም ኢፌክቲቭ ነው ተጫዋታ። ነገር ግን አንድ ጨዋታ ላይ ኢፌክቲቭ ካልሆንክ እና ፕሮዳክቲቭ ካልሆንክ እንደምትደይ ደጋፊ ይነሳብሃል። which is ይሄ የኳስ ባህሪ ነው። አሁን most በአብዛኛው በሚባል ደረጃ የሊቨርፑል ደጋፊ ማንቸስተር ሳላ ላይ ተነስተውበታል። ኬዛ አይሰለፍም በሚልና ኬዛ መሰለፍ ነበረበት። የስ አሮና ባይ ለምን እንደማያሰልፈው ግን ማንቸስተር ሳላ ኳስ ውለታ አታውቅም። ውለታ ቢስ ነች ኳስ። ውለታ የሚባል ነገር የለም በኳስ አለ ተበይ ወርክ ተሰ እና ሊቨርፑል ለዛ ነው አይዛክ ሂዝ ፍሎፕ እና ከዛ አንፃር ስመለከተው የሊቨርፑል ጉዳይ አሮንቲን ከዚህ በኋላ እኔ ሊቨርፑል ዳርና ጉድ ኦፖነንት ብዬ አላስብም እና ከዛ አንፃር ስመለከተው እኔ ሊቨርፑል እንደምን ሆኖ ሲቲ ሊፈራው ይችላል። ሲቲ which is really ተደራጅቶ ከመጣ ራሱን ስታቢሽ አድርጎ ከመጣ ሲቲ እንደገና ይመለሳል እያስባለሁ እና ጉዳት አንደኛው የላይ ሊግን ደረጃ ሊያበላልጥ የሚችል ዋንጫ አሸናፊና ተሸናፊ ሊያበላልጥ የሚችል ነውና ጉዳት አንድ ነገር ነው። ዛሬ በአርሰናል አይታችሁ እኮ እንደገና ማርቲን ኦዴጋርድ ነው የተጎዳውና አንተ ታቆፍታ ደግሞ ዴክላን ራይስ ነው ያና ሲታይ ምናልባት አንድን ክለብ አሸናፊ የሚያደርጉ ጉዳት እንደሆነ ይታወቃልና ያን ነገር አቮይድ ከተደረገ ምናልባት አርሰናል ዘንድሮ በዚህ which is a perfect time እና አርሰናል were good positions were perfect positions ትሮፊ የምናነሳበት ሲዝን ነው ያስባለሁ። በቀጣይ የሚቀሩት ክለቦች ለምሳሌ ቀጣይ 4-5 ጨዋታዎች ሊቨርፑል ማንቸስተር ዩናይትድ ይገጥማል፣ ሲቲን ይገጥማል። በርከት ያሉ ጠንከር ያሉ ቡድኖችን ይገጥሙና ወልሲ ያስገናሉ። በዛ ጋር እንግዲህ ተመችቶኛል የዚህኛው ዊኬንድ we are the top of the league መቻቹ አርሰናል ደጋፊዎች እንዲሁም ሌሎች ደጋፊዎች ቸልሲ በተለይ ደግሞ ዛሬ ክሬዲት ሊሰጥ ይገባል which is absolutely fantastic. Usually Liverpool ባለቀ አራቱን ጨዋታ ያሸነፈው ባለቀ ደቂቃ ነበር። ዛሬ ያ ነገር እሱ ላይ ተከስቷልና they deserve it. ቪቫ ቸልሲ። ፐርሰናል ቤተሰቦች፣ ስፖርት ፋን ቤተሰቦች ቻናላችን ላይ ሼር፣ ሰብስክራይብ ያደርጋችሁ ሰፖርት አድርጉ። ይመቻችሁ።